መልክ ነው ሴቶች ታውቃቸዋለህ። አንተ በእናትህ ረፌ ሰላም ሰላም፣ እንዴት ናችሁ ዩቲዩብ ቤተሰቦቻችን? ዛሬ ለየት ባለ ነገር ነው የመጣነው። ዛሬ በጣም ደስ የሚል ነገር ይዘንላችሁ መተናል። ያው ከባድ ነው ግን በነገራችን ላይ ደስ የሚልም ከባድ ነው ማለት ያው የማትጠብቁትን ነገር ነው ዛሬ ይዘን የመጣነው። አጋጣሚ ነው እና ምንድነው እሱ ይነገራቸው። ያው ዛሬ የመጣንበት ዋናው ነገር ፕራንክ ነው። ፕራንኩ ደግሞ ለየት ባለ ሰው ማለት በቃ ሰውየው ራሱ አትጠብቁትም ማለት ሚዲያ ላይ የሚታወቅ ሰው ነው። በጣም ምንድነው የሚባለው በቃ በጣም ፌመስ አንጋፋ ከሚባሉት አክተሮች ውስጥ እንግዲህ ዛሬ አንዱን ፕራንክ እናረጋው ጠርተነዋል። ያው ፕራንክ እንደሆነ አያውቅም። ምንድነው ካሜራ አዘጋጅተናል ምናምን በድብቅ ነው እና ለስራ ነው። እኔ ነው የሚያቀኝና በአጋጣሚ ያው በስራ ጉዳይ እንተዋወቃለንና ዛሬ ለስራ ምናምን ብዬ ጠርቼው ነው። እስኪ ዛሬ ያው እኔ ከባድ ነው ልጆችንም አዘጋጅቻለሁ። ምንድነው ፕራንኩ ያው ፕራንኩን ቢያዩት አይሻልም? ይዩት። አዎ ግን ያው ቢጓጉ ነው የሚሻለው። ግን ደግሞ ከባድ ነው። እኔ ማለት ያው ጸባዩን አውቀዋለሁ። ያው የሚያናድደው ይመስለኛልና በጣም የሚከብደን ይመስለኛል። ግን መጨረሻ ላይ ያው እኔ ወይ ስገባ ሊረጋጋ ይችላል ብዬ አስባለሁ። ግን ምናልባት አንተን ሲያይ ፕራንክ አይደለ ያው እንግዲህ እና ዛሬ ፕራንክ የምናረጋው አርቲስት ነብዩ ኤርሚያስ ነው። ያው እንግዲህ ሁላችሁም ታውቁታላችሁ። አዎ ሁላችሁ አርቲስት ግሩም ኤርሚያስ ወንድም ነው እንግዲህ። አዎ በጣም ያው ምንም እሱም የማያውቀው የለም። ኧረ ማንም የማያውቅ ሰው የለም እዚህ ማለት የፊልም ኢንዱስትሪ ላይ በጣም ብዙ ስራ ሰርተዋል፣ በጣም ይታወቃሉ። እና ደግሞ ያው ምንድነው የዛሬ አላማች ምንድነው? ያው ነባን ፕራንክ ማድረግ ነው። እንደዛ ሆኖም ግን ያው እና ዛሬ ዋናው አላማው ምንድነው? ያው እስቲ ማለት በህብረተሰቡ ላይ ምን አይነት አርቲስቶቻችን ምን አይነት እንትን እገዛ ያደርጋሉ የሚል ሀሳብ ነው። ምክንያቱም አንድ ሰው መንገድ ላይ የሆነ ጥቃት እየደረሰበት ያልፋሉ ወይ ምክንያቱም አሁን ብዙ ጊዜ አሁን የሆነ ሰው የሆነ ነገር እየተደረገ ቢያዩ የሆነ ሰው በቃ ራሱ አሁን ላይ ያለንበት ነገር ብዙም ራሱን ላደጋ ጋልጦ እዛ ነገር ላይ አይገባም። እስቲ እንግዲህ አርቲስቶቻችን ደግሞ ይሄን ነገር ይጋፋሉ። ዛሬ ደግሞ ያው ነብዩ ኤርሚያስን ደግሞ እንደ ይሄን ሀሳብ ነው ይዘን የምንቀርብለት እና ምን ያደርጋል የሚለው ነው። ግን እኔ ደግሞ ማለት እኔ ከራሴ አንግል ማለት ነው ያው እኔ በደንብ ሁሉም ሰው ይመለከተዋል። ሰው የሆነ ነገር እየሆነ እያየን ተተን ማለፍ የለብንም ነው። በቃ ምን ሆኗል የሚለውን ነገር ቀርበን መጠየቅ፣ እርዳታ የሚያስፈልገው ከሆነ መርዳት አለብንና እንግዲህ ይሄን ነገር ከህብረተሰቡ ሳይድ ሆነን ብቻ ሳይሆን ምንድነው ከአርቲስቶቻችን ደግሞ እስኪ ምን አይነት ምላሽ ይኖራል የሚለውን ነገር አብረን የምንይዝ እና ብዙ ጊዜ ምን ይፈጠራል መሰለሽ? ያው ብዙ ጊዜ ምንድነው መንገድ ላይ ሰው ሲዘረፍ ሲደበደብ ወይም ጥቃት ሲደርስበት አብዛኛው ሰው ጥሎ ነው ማለት ምን አገባኝ ብሎ ነው የሚሄደው። ያ ነገር ደግሞ እስኪ ምንድነው ነብዩ ኤርሚያስ ምን አይነት አስተያየት ሊሰጥ ይችላል የሚለውን ምን አይነት ምላሽ ሊሰጥ ይችላል የሚለውን እስኪ እኔ ጓጉቻለሁ ለማየት። እንጃ እስኪ ሁላችሁም ገና ቪዲዮን ሲጀምሩ ላይክ አድርጋችሁ ከዛ በኋላ ግምታችሁን ሰብስክራይብ አድርጋችሁ ግምታችሁን እስኪ ኮሜንት ላይ እስኪ ሀሳብ ስጡን ገና ከመጀመሪያው ማለት ነውና ሁላችሁም እስከ መጨረሻ ይውትላለው። በጣም ዛሬ ከባድ ፕራንክ ነው። በእኛ እንደምትዝናኑና ሀሳብ ማለት የአርቲስቶቻችንም አቅም ያውና ዛሬ ቆንጆ ፕራንክ ነው ይዘን የመጣ ነው ማለት በደንብ ተጨንቀንበት ነው። በጣም ያው ተቸግረናል። ግን ሁላችሁም እስከ መጨረሻው ሰብስክራይብ ላይክ እያደረጋችሁ እስከ መጨረሻው ተከታተሉን እላለሁ። በቃ መልካም ጊዜ ይሁንላችሁ። ወደ ቪዲዮ እንሂድ። በቃ የሆነ ሰው አናጣም እንዴ? እንደሞ ልቤ በጣም እየደነገጠኝ ያለ በቃ የሆነ ሰው አናጣም አልኩሽ እኮ። በቃ ተረጋጊ። የሆነ ሰው ነኝ አባ እንደናናግር የሆነ ሰው ከጧት ጀምሮ የተከተሉን አናውቃቸውም። ምን እንደሚፈልጉ ምን እንደሚፈልጉት? አይ አባ ይኸውልህ ምንድን ነው መሰለህ? ተረጋጊ
ቆይ ተረጋጊኛ ያማል እንዴ ወልሽማ አንዴ ተናቃቸው ምዳን ፖሊስ ጋር ተደናናቸው ወንድ ልጅ ነው አይደል? ወንድ ልጅ ነው። ስለዚህ በእኛ መሀል ይኸውልህ አንዳንድ ጉዳዮች አሉ። አንተ እንዳራዳ ልጅ ቀለል አድርገው እኔ አሁን በቃ እንታወቃለን ምናምን አለፋችሁ። እሺ ቆይ አዳምጪኝ ነበር። በቃ እንዳራዳ ልጅ እናወራ አይደለ እኮ በቃ እንዳራዳ ልጅ የምታወራው እያለቀስሽ ነው። አታውቅም አይደለም? ይኸውልህ ስላለቀሱ ምናምን መልክ ነው ሴቶች ታውቃቸዋለህ። አባ መልክ ነው መልካቱ አንተ ያማል አይደለም? እንደዚህ መልክ ምናምን መልክ ነው የሚሰጠው። ኧረ በእናትህ እንደዚህ መልካቱ እሺ ነኝ አንዴ በማርያም ያሻል። አንተ በእናትህ ረፌ ጅል አይደለም አባ ስለማታውቅ ነው አንተ ያገባህ እዚህ ጋር አይደለም በእናትህ ያማል ስለማታውቅ ስማኝ ማስመሰል ነው የሚያስመሰለው። እኔ ላስረዳ ስሚኝ አንቺ ካሜራ አለ ካሜራ ካሜራ ሶሪ ነው እንግዲህ ሶሪ ነው የምራችሁ ነው። አዎ እንግዲህ ያው አንዳንድ ጊዜ ምንድነው እንደዚህ ሰዎች መንገድ ላይ የሆነ ማንም ሰው ቢተናኮሳቸው ምናምን ሁሉም ሰው ላሽ ብሎ ነው የሚያልፈውና እሱን ነገርን በዛው ቴስት ለማድረግ ነው። ለዛ ቴንኪ በጣም ነው የምናመሰግነው። የእሷ አወዳደቅ ነው እንዴ ያሳምን አንቺ ኧረ በስመ አብ አንተ አሪፍ ነው። በጣም ጎበዝ ናችሁ። አሪፍ አድርገሽ ሰርታችሁታል። ይቅርታ ነው ባየ እዛ ሳይሆን አይ ነው ልክ ናችሁ፣ ግን የእሷ ረበስ ማርያም ከባድ አይ ነው። ብዙ ሰው እኮ እያየ ነው የሚያልፈውና እናንተ አለፎቹ ብዙ ሰዎች እርዳታ ጠይቀን ቢብለውናል። ሞክር ብለን ነበረ። የምር አንተን በጣም ነው እናመሰግነው። እንደዚህ ማንም እንደዚህ የሚታገልና አንተ እንዲሰው እንደሆነ በጣም ነው እናመሰግነው። አንቺ መዛዝ ተከደውለት ለሁለቱም አለቀከነ ግን ይላል ብዬ ነበር። ምንም አልቻሉም። ኧረ እኔ ቢሞት ይሻላል ማርያም ብትሞቱ ይሻላል። ምክንያቱም ለመስፈር በጣም ነው እንደማይ ለካሜራ ያዘ ለባይ በዚህ ማለት በጣም አባቴ እንዴ አንቺ እኔ ኮመንታታ ይሄ ብራንክ አይደለም ማርያም ሪያሊቲ በጣም እውነታ ነው። አይ ከዛ ደግሞ ያንተ ዞርበል ምናምን ማለት ስሜታው ያረገው እሱ ማርያም ለበሰ እናመሰግናለሁ። ነባይ አይ አትሳካም መታው አረ ኖርማል ማርያም እንግዲህ እንዳያችሁት ነው። በጣም ከባድ ነበረ። ያው አይተነዋል። እንዳልጠበቅ አልጠበቅንም አይደል? እንደዚህ ይሆናል እንዴ ነበር። በጣም ሞር ደግሞ እሷ ሰርተዋለች። በቃ ማለት እንደ አልጠበቅኩም። ዶርቂያሪ ውደቂያ አላልኩም። እንግዲህ በጣም ራሱ ደናት ያላል ጭንቅላቷን ራሱ መጥቷታል እና በጣም አሪፍ ነበረ። ግን በጣም ጥሩ ሰው ነው በእውነት። በዚህ አጋጣሚ አዎ ነባን እንጃ አላውቅም እንዴት እንደምናመሰግነው እና ምንድነው በዚህ አጋጣሚ ነባን በጣም ነው የምናመሰግነው። ምክንያቱም በዚህ ጊዜ እዚህን ያክል ራሱን አሳልፎ ሰጥቶ አይታችኋል። እንግዲህ እንዴት
እንደደነገጠና እንዴት ልጁ እንዴት አንቆ ይዞት እንደነበረና እኛ ራሱ በጣም ድርጊቱ ለኛ ራሱ በጣም አዲስ ነበር የሆነውና በሰዓቱ እኔ በጣም ደንግጫለሁ። በዚህ ልክ ሪስክ መውሰዱ በጣም አስደንግጦኛል። ማለት አልጠበኩም እንዴ እኔ አልጠበኩም በፍጹም ማለት ነው። ምክንያቱም በቃ እዚህ ነው ያክል ተጋፍጦ እንደዚህ ከልጁ ጋር ተደባደበ። በቃ መጣው ልጁን መቶታል እኮ በነገራችን ላይ አልተረፈም። ልጁ መቶታል። ሁለቱን ነው እንደዚህ ያዛቸውና እኔ ደንግጫለሁ። በመሀል ቶሎ ገባው። እኔ መግባት አልፈለኩም ነበር ግን በመሀል ገባው። ምክንያቱም ያስደነግጣል እንዴ በጣም አጋጣሚ ነው አልጠበቅኩትም። የእሷ መውደቅ ምናምን በቃ አስደነገጠው በሰዓቱ የሚገርም በቃ እንጃ በቃ እንደ ሰው ነው የመለሰው ነው በቃ እኔ አልጠበቅኩም። እንደሚሰማው ልክ እንደዛ ነው የመለሰው። ምክንያቱም ይሄ ሪል ላይፍ ላይ ያለ ነገር ነው። እንደዚህ አይነት ነገር ሲገጥም በቃ ልክ እዛ ጋር ማድረግ የነበረበትን ነገር አድርጓል ነው። እውነት በጣም በቃ ከልብ በጣም እንዴ በጣም እኛ አሁን በዚህ ልክ ከልብ እናመሰግነዋለን። ከልብ እንወዳለን እና በጣም አርቲስት ነብዩ ኤርሚያስ ክብር ይገባዋል። በእውነት ከጠበቅነው በላይ ነው ያደረግነው። በዚህ ልክ ሰውን ለመርዳት መታገሉ በጣም እኔ አልጠበኩም እና ከልብ እናመሰግናለን፣ እንወዳለን ሲል ነበርና በጣም በቃ ነባዬ በጣም እንወድድ ስላስደነገጥን በዚያው አጋጣሚ ይቅርታ እንጠይቃለን። ያው እንደዚህ አይነት ትምህርትም ለማስተማርም ነው እንደዚህ አይነት ነገር ይቀጥልም ለማለት ነው እና ሌላ ሰው አሪያ ይሆናል። በጣም በዚህ አጋጣሚ እናመሰግናለን። ያው የዩቲዩብ ቤተሰቦቻችን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተም በቃ በቀጣይ ደግሞ ያው በሌላ ስራ እንመጣለን። ከልብ እናመሰግናለን። ይመቻችሁ።